አምጥቶ ሰጥቶን በክብር ቀበርናት አሉት። ቶማስን መልሶ ሞት በጥር በነሐሴ መቃብር አላቸው። ሐዋርያትም ለቶማስ መልስ ሲመልሱለት አትጠራጠር ቶማስ፣ ቀድሞ ጌታችን በተገለጠ ጊዜ ትንሣኤውን ጣቶችን በተቸነከሩ እጆች ካላስገባው ብለህ የደረሰብህን ታውቃለህ። መጀመሪያ በጌታችን ትንሣኤ የተቸነከረውን ጎንህን ካላየው ብሎ እጁን ወደዛ ሲያስገባ እንደ እሳት አቃጥሎን ነበረ። የደረሰብህን ነገር አንተ ታውቃለህ። አዎ ታውቃለህ። አሁንም የእመቤታችንን መቀበር አላመንክምን አሉት። ቶማስ ግን ሐዋርያትን ይዞ ወደ መቃብሯ ሄደ። ምክንያቱም ስታርግ አግኝቷን ነበረ። ተነስታ አርጋለች። በነቢያት ትንቢት እንደተነገረ እነ ዳዊት እንደተናገሩ። አሁን መቃብሯን ከፍተው ሲመለከቱ ሐዋርያት ደነገጡ። በዚህን ጊዜ ቶማስ አታምኑኝም ብዬ ነው እንጂ እመቤታችን አርጋለች። ስታርግም በደመና ከሀገረ ስብከቴ ስመጣ ተገናኝተን ለምልክት ይኸው የቀበራችሁበት ሰበን አላቸውና ሰጣቸው። ሐዋርያትም ለበረከት ሰበኗን ተከፋፍለው ወደ የሀገረ ስብከታቸው ተመለሱ ማለት ነው። እንግዲህ ያ ሰበን ሐዋርያት የተከፋፈሉት ለቶማስ የሰጠችው ምልክት እንዲሆናቸው አባቶቻችን የሚጠመጥሙት ቀጠላ ሻሽ ያ ሰበን ነው፣ የዛ ምሳሌ ነው እና ለሐዋርያት ተከፋፈሉት ማለት ነው። ሰበኗን የእመቤታችን የተገነዘችበትን ሰበኑን ማለት ነው እና ወደ የሀገረ ሐዋርያትም ለበረከት ሰበኗን ተከፋፍለው ወደ ሀገረ ስብከታቸው ለአገልግሎት ሄዱ። በዓመቱ ግን ሐዋርያት ተሰበሰቡና ትንሣኤሽን ቶማስ አይቶ እኛም በረከት አይቅርብን ብለው ከነሐሴ 1 ጀምረው ሱባኤ ገቡ። አሁን ትንሣኤዋን ለማለት እንደገና በነሐሴ 14 አስከሬኗን ትኩሱን በድን አድርጎ አምጥቶ ጌታ ሰጥቷቸዋል። ከቀበሯት በኋላ በ3ኛው ቀን ነሐሴ 16 እመቤታችን ተነስታ ጌታችን ከመላእክትና ቅዱሳን ጋር ሆኖ ሐዋርያትን አቆርቧቸዋል። አዎ ከዚያን ጊዜ ጀምሮ በጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮና ሐዋርያት መሰረት የታነጸችው ቅድስት ቤተክርስቲያን የሐዋርያትን ግብር ምሳሌ በማድረግ ልክ እንደ ሐዋርያት ለሐዋርያት የተገለጠ በረከትና የእመቤታችን ረድኤት እንዲያድርብን ይህን ጾም እንጾመዋለን። በቤተክርስቲያናችን ከ5ቱ የአዋጅ አጽዋማት መካከል ከ7ቱ አጽዋማት መካከል በመሆኑ ሁሉም ምዕመናን እንዲጾሙ ቤተክርስቲያን ታስተምራለች። አዎ ሁሉም ምዕመናን እንዲጾሙ ቤተክርስቲያን ታስተምራለች። አዎ ጾሙን ከጸሎላት ምግቦች ከስጋና ከወተት ውጤቶች በመጾምና ወደ ቤተክርስቲያን በመሄድ በማስቀደስ በመስገድ በምጽዋት በጸሎት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ክርስቲያኖች እጅጉን አክብረውና የእመቤታችን ወዳጆች ከፍ ባለ ሁኔታ በገነነ ሁኔታ ይችን ሱባኤ ትጾማለች ማለት ነው። የእግዚአብሔር ቸርነት የእመቤታችን የድንግል ማርያም በረከት ለማግኘት በዓለም ላይ ይቺ ጾም ከፍ ብላ ገና ትጾማለች ማለት ነው እና ለሐዋርያት እንግዲህ ይህን ጾም በመጾማቸው ስጋዋን መጀመሪያ ጌታችን ሰጥቷቸዋል። ሁለተኛም ደግሞ ትንሣኤዋን አላየንም ብለው ሲጾሙ ትንሣኤዋንም ደግሞ አይተዋል ማለት ነው እና የእመቤታችን ይችን ሱባኤ የሚጾም ሰው እጅጉን እንደ ሐዋርያት ሱባኤ ገብተው ለሚጾማት ለተመቻቸለት ለበቃ ለተቻለው ደግሞ የልቡናውን መሻት እመቤታችን ተገልጻ ትፈጽምለታለች። ደግሞ ለእናቱ በሰጣት ቃል ኪዳን መሰረት ጌታችንም ተገልጾ የሰውን ሀሳብ ያጣውን የቸገረውን እንዲሁም ደግሞ ኃጢአቱን ይቅር ይለዋል ማለት ነው እና በዚህ ጾም ሁላችንም ቢሆን በደንብ ሆነን የልቡናችን መሻት እንዲፈጸምልን የጎደለው እንዲሞላልን የእናትነት ፍቅሯን እንዲያሳድርብን ልንጾምና ልንጸልይ ልንሰግድ ንስሐ ልንገባ ያስፈልጋል ማለት ነው እና ብዙ እጥፍ ድርብ ነው ያለ። አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ እየተገለጸ ለሐዋርያት የፈለጉትን ሲሰጣቸው ነበረ። አስከሬኗን አስጠላሉት፣ ትኩስ አድርጎ ሰጣቸው አስከሬኗን። ትንሣኤዋን አሳየን አሉት፣ አሳያቸው። በዚሁም ላይ ደግሞ የሐዋርያትን ጽናት እናያለን። አባቶቻችን ሐዋርያት ምን ያክል ለመልካም ነገር ይቀኑ እንደነበረ ቶማስ አይቶ እኛ ሳናይ እንዴት እንቀራለን ብለው ጾም ጀመሩ። ይሄ አሁን መንፈሳዊ ቅናት ነው። እንዴት እሱ አይቶ
እኛ ለምን አላየንም በሚል ጾም ጀመሩ። እመቤታችንን በረከት አለበት፣ የጌታችንም ደግሞ ቸርነቱ አለበት እና በዚህ ጾም ላይ ሁላችንም በርትተን ልንጾም ያስፈልጋል። እግዚአብሔር እንድንጾም እዚህ ቀን አድርሶናል ማለት ነው። እንድንጾምና እንድንጸልይ፣ እንድንሰግድና እንድናመሰግን፣ ሱባኤ እንድንይዝና ኃጢአታችን ሁሉ ርግፍ አድርገን ትተን አዲስ ዓመትም ስለሚመጣ ለአዲሱ ዓመት ደግሞ አዲስ ማንነት ይዘን የአዲሱ ዓመት ዋዜማ ናት ይቺ ጾም። አጋጣሚ የመጨረሻው ወር ላይ ናት። አዲሱን ዓመት ስንቀበል እጅግ በጣም አዲሱን ማንነታችን ቀይረን ሌላ ሰው ሁነን ሌላ ክርስቲያን ሁነን ሳይሆን በዚሁ ክርስትናችን ላይ ክርስትናችን በሚገባ ክርስቲያን በሚሸትና በሚመስል መልኩ ለመዘጋጀት የምትሆን ጾም ናትና ሁላችንም ጾመን ደግሞ በረከት ለማግኘት ያብቃል። ሁላችሁም በርቱ። የምትችሉ ካላችሁ 8 ሰዓትን ይገባለሁ። ከ8 ሰዓት ጀምሮ የምታድሩ ካላችሁ ማደር ትችላላችሁ። መምህርም እንደተናገሩት ደግሞ ጠዋት ትርጓሜ ከኛም ደብር ይተረጎማል። እሳቸው ስልንትን ስለሚሉ የኔን ስልክ ደግሞ ይቆይና ለቅዳሴ ይሆናል ማለት ነው እና በርቱ እህቶቻችን፣ ወንድሞቻችን ይቆይ። ማድረግ ወደ ላይ መውጣት የሚለው ትርጉም ይይዛል። በዚህ መሰረት ጾመ ፍልሰታ የእመቤታችን የድንግል ማርያምን የስጋዋን ከመቃብር መለየትና ማድረግን የሚያመለክት ሲሆን ይህ በቅድስት ቤተክርስቲያናችን ከተወሰኑት 7ቱ አጽዋማት መካከል ለዓመቱ የመጨረሻ ጾም ነው ማለት ነው። ከ7ቱ አጽዋማት መካከል በቤተክርስቲያን ካሉት ለዓመቱ የመጨረሻ ጾም ነው ማለት ነው እና ከ7ቱ አጽዋማት መካከል አንዱም ነው። ለዓመቱ የመጨረሻውም ጾም ነው ማለት ነው። እንግዲህ የፍልሰታ ጾም ከነሐሴ 1 ጀምሮ እስከ ነሐሴ 15 የሚጾም ጾም ነው። በቤተክርስቲያናችን አስተምሮ መሰረት እመቤታችን ያረፈችው በጥር 21 ቀን ነው። ሐዋርያትን አስከሬኗን ሊቀብሩ ወደ ጌቴሴማኒ ይዘዋት ሲሄዱ አይሁድ በምቀኝነት ልጇ ከሙታን ተለይቶ ተነስቷል፣ አሁንም ደግሞ እሷ ገቢረ ተአምር ልታደርግ አይደለምን ብለው አስከሬኗን ተሸክመው የሚሄዱትን ሐዋርያትን በታተኗቸው። ወደ ጌቴሴማኒ ሊቀብሯት ሲሄዱ ሐዋርያትን በታተኗቸው። ልጇ ተነሳ አረገ እያሉ አላስቀምጠን አሉ። አሁንም ደግሞ እሷን ተነሳች እያሉ ሊያውቁን አይደል ገቢረ ተአምር ልታደርግ አይደለም ብለው አስከሬኗን ተሸክመው የሚሄዱትን ሐዋርያትን በታተኗቸው አይሁድ። በዚህ ጊዜ መላእክት የእመቤታችንን አስከሬን ከአይሁድ ነጥቀው በገነት አኖሩት። በ8ኛው ወር በነሐሴ ወር ሐዋርያት ከነሐሴ 1 እስከ 14 2 ሱባኤ ገብተው ከጌታችን ተቀብለው በጸሎትና በምህላ ቀብረዋታል ማለት ነው። በ8ኛው ወር ከጥር ጀምሮ ማለት ነው። እዚህ በጥር 21 ነው ያረፈች። መላእክት ይህን አስከሬን ከአይሁድ ነጥቀው በገነት አኑረውት ነበረ። ቅዱሳን ሐዋርያት ደግሞ እንዴት ብለው በ8ኛው ወር ሱባኤ ያዙና በነሐሴ 1 ጀምረው እስከ 14 2 ሱባኤ ገብተው የእመቤታችንን አስከሬኗን ጌታ ሰጥቷቸው ያን ተቀብለው በጸሎትና በምህላ ቀብረዋታል። በዚህ የቀብር ስነ ስርዓት ላይ ከ12 ሐዋርያት አንዱ ቶማስ የተባለው ሐዋርያ አገልግሎት ወጥቶ ነበርና መገኘት አልቻለም። እንግዲህ ቶማስ በጌታችንም ትንሣኤ ሲጠራጠር ነበር። የተወጋውን ጎኑን የተቸነከረበትን ችንካሩን ካላየው እያለ ሲጠራጠር የነበረው ሐዋርያ ነው ማለት ነው። ይሄ ቶማስ የእመቤታችንን አስከሬን ከጌታ ሲቀበሉ 2 ሱባኤ ጨርሰው በነሐሴ 14 ጌታ አስከሬኗን ሲሰጣቸውና ሲቀብሯት ቶማስ አላየም ነበረ። ለአገልግሎት ወጥቶ ነበረ። ለአገልግሎት ወጥቶ ነበርና መገኘት አልቻለም ነበር። እመቤታችን በተቀበረች በ3ኛው ቀን ከላይ እንደተጠቀሰው በነቢያት ትንቢት እንደተነገረላት እንደ ልጇ ተነስታ ስታርግ ቶማስ ከሀገረ ስብከቱ በደመና ተጭኖ ወደ ኢየሩሳሌም ሲመጣ አገኛት። ይህ ቶማስ መጀመሪያ አስከሬኗን ከጌታ ሲቀበሉ ማየት አልቻለም ነበረ። አሁን ደግሞ እመቤታችን በተቀበረችበት በ3ኛው ቀን በነቢያት ትንቢት እንደተነገረላት እንደ ልጇ ትንሣኤ
ተነስታ ስታርግ ቶማስ ከሀገረ ስብከቱ በደመና ተጭኖ ወደ ኢየሩሳሌም ሲመጣ አገኛት። እንግዲህ ሐዋርያት አባቶቻችን ደመና ጠቅሰው እንደ ትራንስፖርት፣ እንደ ፕሌን፣ እንደ መኪና፣ እንደ ባቡር ደመናውን ትራንስፖርት አድርገው ይሄዱ ነበረ በብቃታቸውና ሲመጣ ስታርግ አገኛት። በዚህ ጊዜ ትንሣኤዋን ሌሎች ሐዋርያት አይተው ለእርሱ የቀረበት መስሎት በረከት ቀረብኝ ሲል ተበሳጨ። ቀድሞ የልጅን ትንሣኤ ሳላይ ቀረው፣ አሁን ደግሞ ያንቺን ትንሣኤ ሳላይ ቀረው ብሎ ራሱን ከደመና ላይ ሊወረውር ቃጣው። በዚህ ጊዜ እመቤታችን ቶማስን አጽናናቸው። ከእርሱ በቀር ትንሣኤዋን ያየ አለመኖሩን ነገረችው። እነሱ ቀበሯት እንጂ ትንሣኤዋን አላዩ። ለምስክርነት እንዲሆንም በቀብሯ ጊዜ የነበረውን ያን ሰበኗን ተገንዛበት የነበረችውን ሰጥታው ለቶማስ እመቤታችንን በረከት አለበት የጌታችንን ደግሞ ቸርነቱ አለበትና በዚህ ጾም ላይ ሁላችንም በርትተን እንድንጾም ያስፈልጋል። እግዚአብሔር እንድንጾም እዚህ ቀን አድርሶናል ማለት ነው። እንድንጾምና እንድንጸልይ፣ እንድንሰግድና እንድናመሰግን ሱባኤ እንድንይዝና ኃጢአታችን ሁሉ ርግብ አድርገን ትተን አዲስ ዓመትም ስለሚመጣ ለአዲሱ ዓመት ደግሞ አዲስ ማንነት ይዘን የአዲሱ ዓመት ዋዜማ ናት ይህች ጾም። አጋጣሚ የመጨረሻው ወር ላይ ናት። አዲሱን ዓመት ስንቀበል እጅግ በጣም አዲሱን ማንነታችን ቀይረን ሌላ ሰው ሆነን ሌላ ክርስቲያን ሆነን ሳይሆን በዚሁ ክርስትናችን ላይ ክርስትናችን በሚገባ ክርስቲያን በሚሸትና በሚመስል መልኩ ለመዘጋጀት የምትሆን ጾም ናትና ሁላችንም ጾመን ደግሞ በረከት ለማግኘት ያብቃን። ሁላችሁም በርቱ። የምትችሉ ካላችሁ 8 ሰዓትን ይገባለሁ። ከ8 ሰዓት ጀምሮ የምታድሩ ካላችሁ ማደር ትችላላችሁ። መምህርም እንደተናገሩት ደግሞ ጠዋት ትርጓሜ ከኛም ደብር ይተረጎማል። እሳቸው ስልንትን ስለሚሉ የኔን ስልክ ደግሞ ይቆይና ለቅዳሴ ይሆናል ማለት ነው እና በርቱ እህቶቻችን፣ ወንድሞቻችን።